Hello everyone, welcome to the channel. Today I explain for forex terminology every trader you understand. So ዛሬ የትኛውም ማንኛውም ትሬደር ሊያውቃቸው ይገባል ብዬ የማስባቸውን ኮንሰፕቶች ነው ይዤላችሁ የመጣሁት ማለት ነው። ምንድነው ላይክ ኤቭሪ ትሬደር እንደ ቤዚክ ማወቅ ያለበት ኮንሰፕቶች ናቸው። የትኛውም ቦታ ትሬደር ከሆናችሁ እነዚህ ኮንሰፕቶች በየዕለት ቀናችሁ ታገኛቸዋላችሁ ማለት ነው። ስለዚህ ምንድን ናቸው የሚለውን ጀማሪም ከሆናችሁ እነኚህ ነገሮች በየቀኑ ስለምትሰሟቸው ኮንሰፕታቸውን አንደርስታንድ አድርጋችሁ ብትጀምሩ ለእናንተ በጣም አሪፍ ነው ብዬ አስባለሁ ማለት ነው። ሶ የተወሰኑ ሊስት አድርጌያቸዋለሁ። ዲቴል ነው የገባሁት። ኢቭን የተወሰኑ ብዙ ጊዜ የምንጠቀምባቸው የምንችላቸውን ሙሉ ኮንሰፕቶቹን ነው እዚጋ ሊስት አውት ያደረኳቸው። ሶ ምን እንጀምራለን? ፒፕ፣ ፖይንት፣ ቲክ የሚለውን ምንድን ናቸው የሚሉትን እነሱን እናያለን ማለት ነው። የመጀመሪያው ፒፕ ስንል ሜጀር የምናደርግበት አንድ ነገር ሜጀር የምናደርግበት ስታንዳርድ የሆነው ዩኒት ነው። ሶ ለምሳሌ እንግዲህ ደንትን አዲስ ከሆናችሁ ምን ትንሽ እንትን ያሉ ዩኒክ የሆኑ ይመስላሉ፣ ግን ወደ በደንብ አዳፕት እያደረጋችሁ ፍሪላንስ እየሆናችሁ ስትመጡ ኮንሰፕቱን ከተረዳችሁት ያው ያወቃችሁት ቀላል ነገር ነው። ግን እዚህ ላይም ጊዜ ማጥፋት ያለባችሁም አይመስለኝም። ግን ኮንሰፕቶቹን ግን አንደርስታንድ ማድረግ አስፈላጊ ነው ብዬ አስባለሁ። ምክንያቱም እዛ የኢንዱስትሪ ቋንቋ ናቸው እነዚህ ነገሮች። ብዙ ጊዜ ይህን ያህል ፒፕ ሄደ እንዲህን ስፕሪድ አስክ ፕራይስ ምናምን እያለን ስለምንጠቀምባቸው ማለት ነው። ፒፕ የምንለው ለምሳሌ ዩሮኤስዲ ለምሳሌ ምናልባት እነዚህን ነገሮችም አዲስ ከሆናችሁ ዩሮኤስዲ ምንድነው ምናምን የሚለው እሱንም ቀስ እያላችሁ እየገባችሁ ስትሄዱ ፔሮች እንደሆኑ ምናምን ታዩታላችሁ ማለት ነው። ግን አሁን ለነኚህ ኤግዛምፕል ለምሳሌ ዩሮኤስዲ 1.00 እንደዚህ ቢሆን ከዛ ወደ 1.00 እንደዚህ ቢያልቅ ይሄ ምንድነው የምንለው? አንድ ፒፕ ራይዝ አድርጓል ወይ ደግሞ ጨምሯል ብለን ነው የምናስበው ማለት ነው። ስለዚህ ፒፕ ማለት የመጨረሻው 4 ዲጂት የሆነ ዩኒት ሆኖ ግን የመጨረሻውን ዲጂት ሜጀር የምናደርግባት ነው። ለምሳሌ የካረንሲዎቹ ከዚህ ጨመሩ ስንል በዚህ ነው ሜጀር የምናደርገው፣ በተለይ ፎሬክስ ላይ ሲሆን ማለት ነው። ፖይንት ደግሞ እንደ ብሮከሩ ይለያያል። ፖይንት ሲሆን ደግሞ ምንድነው የሚሆነው? ለምሳሌ በየብሮከሩ ነው። ለምሳሌ ይሄ አምስተኛው ዲጂት ነው ብዙ ጊዜ የምንጠቀመው ማለት ነው። ለምሳሌ ዩሮኤስዲ 1.000 ላይክ እንደዚህ ቢሆን እስኪ እንደዚህ 0.002 ቢሆን ከዛ ወደ 1.00 ቆይ 1.000 ይሄ ደግሞ 3 እንደዚህ ቢያልቅ ስለዚህ ስንት ፒፕ ጨመረ ነው የምንለው? አንድ ፖይንት አይደል? አንድ ፖይንት ነው ጨመረ የምንለው። ይሄ ከፒፕ ማነው ፖይንት ከፒፕ ትንሽ ያንሳል። ሜጀር የምናደርግበት ከፒፕ አንድ እንትኑ ያንሳል። ሶ ይሄንን ማየት ያስፈልጋል ማለት ነው። ሶ ቲክ ስንል ደግሞ ስፔሻሊ ጎልድ የተለያዩ ፔሮች አሉ እና ይህንን እንጠቀምባቸው የምንችለው ማለት ነው። ለምሳሌ ካረንትሊ 4790 ወይ ደግሞ 4800 ምናምን 820 እሺ እንደዚህ ይሁንና ፖይንት 21 ቢሆን ይሄ ከዛ 4820 እዚህ ጋር 25 ቢሆን ስንት ቲክ ሄዷል ወይ ማድረግ እንትን ጨምሯል እንላለን? 4 ቲክ ማለት ነው። ሶ እነኚህ ነው ፒፕ፣ ፖይንት፣ ቲክ የምንላቸው። በእንደዚህ መልኩ ነው እንትን የምንለው። ስፔሻሊ ይሄ ደግሞ ለምሳሌ ይሄ ለፎሬክስ ጎልድ፣ ሌሎች ፔሮች አሉ። ለእነኚህ ነው ቲክ ነው የምንጠቀምበት ማለት ነው። ስለዚህ ይሄን ይመስላል። ስፕሪድ ማለት ያው ይሄ እንደ ስራ ቋንቋ ነው አክቹዋሊ ማለት ነው እንጂ ስፕሪድ ማለት ዲፈረንስ ነው ሁለቱ የቤድ እና አስክ ማለት ነው። ሶ ቤድ ፕራይስ የምንለው ኦልሬዲ ይሄ ቤድ ፕራይስ ስንል ምን ማለታችን ነው? ሴሊንግ ፕራይስ ማለት ነው። ይሄ ሴሊንግ ፕራይስ ማለት ነው። ቤድ ፕራይስ ምናምን ስንል፣ አስክ ፕራይስ ስንል ደግሞ ባይ የምንልበት ባይንግ የሆነ ፕራይስ ማለት ነው። ይሄ አስክ ፕራይስ ይሄ ነው። ፕራይስ የምንለው ለዛ ማለታችን ነው ማለት ነው። ይሄን ባጭሩ ቶሎ ላስቀምጥላችሁ። ስሊፔጅ የምንለው ለምሳሌ አንድ እንትን ነው። ለምሳሌ እኛ በአዘዝነው ኦርደር ወይ ከፍ አድርጎ ወይ ዝቅ አድርጎ በእኛ ሲገዛና ሲሸጥብን ነው። ከኛ የተወሰነ ማርኬቱ እንደዛ ያደርጋል። ኒውስ ሲኖር አንዳንድ ብሮከሮችም እንደዛ የሚያደርጉ አሉ፣ ስሊፔጅ የሚኖራቸው ማለት ነው። ስሊፔጅ ማለት ለምሳሌ እኛ ልንገዛ ያሰብነው ዩሮኤስዲ ለምሳሌ ኢዩ ለምሳሌ 1
1.100 ቢሆን ልንገዛ አሰብነው። ፕራይሱ ግን ስሊፔጅ ኖረውና ልንገዛ ነው ያሰብነው። ስለዚህ ምን ያደርግብናል? 1.100 ምናምን ላይ ሊገዛብን ይችላል። ይሄ ምንድነው? ስሊፔጅ ነው። ብዙ ጊዜ ትሬደሮች የሚያጋጥመን ምንድነው? በኒውስ ነው። ስለዚህ በዛ መረዳት ያስፈልጋል ማለት ነው። ሶ ስዋፕ ወይም ሮልኦቨር የምንላቸው ደግሞ ላይክ ማርኬት ናይት ላይ ስናሳድር ነው። በቃ ብዙ ጊዜ ይሄ የሚመጣው ማርኬት ሲያድር በዛ መንገድ ናይት ወይም ደግሞ እንደ ኮሚሽን እንትን የሚባል ማለት ነው። እነኚህ እንደዚህ በዚህ መልኩ ተረዷቸው። ሌላው ፈጠን ብለን ለመሄድ አጫጭር እንትኖችን ከቨር እንድናደርጋቸው ቶሎ ባጭር ደቂቃ ሎስ ሳይዝ አለ። ሎስ ሳይዝ ስታንዳርድ አለ፣ ሚኒ እና ማይክሮ አሉ። ሶ ስታንዳርድ ሎስ ሳይዝ የምንላቸው ለምሳሌ አንድ ሎት ሲሆን ይሄ ስታንዳርድ ነው የሚባለው አንድ ነው ሎት ማለት ነው። ሚኒ ስንል ደግሞ 0.1 ስናደርገው ሚኒ ሎት ማለት ነው። ይሄንን አክቹአሊ የራሱ ሜጀርመንት አለው፣ ግን ይሄ ለምሳሌ 0.1 ሲሆን ሚኒ ሎት እንለዋለን። ማይክሮ ሎት የምንለው ደግሞ የመጨረሻዋ ትንሿ አክቹአሊ ከፍት የምንችለው 0.001 ነው። ኢቨን ይሄንን ወደ ዩኒት የምንቀይረው ከሆነ ይሄ 1000 ነው የሚሆነው፣ 1000 ዩኒት ማለት ነው። ይሄኛው ሲሆን ደግሞ ኦልሞስት 10000 ማለት ነው። 10000 ወደ ዩኒት የምንቀይረው ከሆነ ማለት ነው። አክቹአሊ እነኚህ ማይክሮ ሎት የሚላቸው ትርጉሞች ማለት ነው። ሌላ ካልኩሌሽን ለምሳሌ አንድ ሎት ወደ እንደዚህ እንዴት ሰላም ነው የሚለው እሱ ሌላ ካልኩሌሽን ነው። ከእንትኑ ወደ ዲቴል ይገባል ማለት ነው። አክቹአሊ እነኚህ ነገሮች ምንድነው እዛ ላይ እያደረጉ ያሉት የሚለውን ጠቅላላ እንትኑን ለማወቅ ነው እንጂ ግዴታ እንደዚህ ነው ግዴታ እንደዚህ ምናምን እንደ ክላስ ትምህርት አይደለም። ይሄ ግን ዴፊኒሽኖቹን ማወቅ ግድ ነው በሚለው ነው ማለት ነው። ይሄ ዋን ሎት ሲሆን ደግሞ 100,000 ዩኒት ይሆናል ማለት ነው። ሶ በዛ መልኩ እነዚህ ማክሮ ሎት የሎት እንትኖች ሶስት አይነት እንትኖች አሏቸው ማለት ነው። ሶ ፖዚሽን ሳይዝ ማለት ላይክ ከነኚህ ጋር የሚገናኝ ነገር ነው። ግን ለምሳሌ ሪስካችንን ኮንትሮል ልናደርግበት የምንችለው ለምሳሌ አንድ ፔር ለምሳሌ ወርቅን ለምሳሌ 0.05 ብትገቡት ይሄ ሎት ነው። ይሄ ሎት ሳይዙ ነው። ይሄም ሪስኩ ማኔጅ የምናደርግበት የምንገባበት እያንዳንዱ ነገር ይሄንን ያው ቤዝድ ኦን እንትን ነው ቤዝድ ኦን የሪስክ ማኔጅመንት ነው የሚወስነው። ከፈለገ አንዳንድ ሰው ይሄንን ዋን ሊያደርገው ይችላል፣ ከፈለገ ይሄንን 10 ሊያደርገው ይችላል። አለዛ ደግሞ 0.1 ሊያደርግ ይችላል። እንደ ሪስኩ እንዳለው ካፒታል ይወሰናል ማለት ነው። ሶ ፖዚሽን ሳይዝ ይሄ ነው። ሌላው ሌቨሬጅ ነው። ሌቨሬጅ እና ማርጂን ሁለቱ ትንሽ የሚቀራረቡ ኮንሰፕቶች ናቸው። ግን ምንድነው ሌቨሬጅ? ለምሳሌ ቀለል ባለ በእኛ ሀገር ቋንቋ ላስረዳችሁ። ሌቨሬጅ ማለት ያለንን ነገር የሚያባዛልን ማለት ነው። ለምሳሌ 1000 በእኛ ሀገር ቋንቋ ስነግራችሁ 1000 የሆነ ቁጠባ ብትቆጥቡ የሆነ ተቋም ውስጥ 1000 ብትቆጥቡ ምን ይሏችኋል? ይሄንን 1000 እንትን የምትሉ ከሆነ በአራት ተባዝቶ ይሄ በአራት ይባዛና ይሄ ስንት እንሰጣችኋለን ይላሉ። ይሄ በአራት ይባዛና ስንት እንሰጣችኋለን ይላሉ። ኦልሞስት 4000 እናበድራችኋለን ይባላል። እንደዛ ይላሉ። ለምሳሌ ያው ትንሽ ብሩ ትንሽ ስለሆነ ነው። ወይ ደግሞ ይሄንን ምን እናድርገው? እሺ ይሄንን ለምሳሌ 100,000 እናድርገው። እሺ በአራት ተባዝቶ ሲሆን ደግሞ ይሄ ስንት ይሆናል? 400,000 ማለት ነው። እንደዚህ ተብሎ ብድር የሚያበድሩ ተቋሞች አሉ፣ የብድር ተቋማት ማለት ነው። እንደዛ ስለሆነ ይሄን ከዚህ ላይ ስንል አሁን 100,000 ስንል ምን እያልን ነው? ማርጂናችን ናት። ለምሳሌ በእኛ ኢንዱስትሪ ደግሞ ስናየው በፎሬክስ ኢንዱስትሪ ለምሳሌ $1000 ቢኖራችሁ $1000 ለምሳሌ ይሄ እዚህ ጋር ቅድም ሳይዝ የምንለው የምንከፍተው እያንዳንዱ ዩኒት ምን ያህል ዩኒት እንደሆነ አስቡ። አንድ ሎት ከፈታችሁ 100,000 ዩኒት ነው የምታንቀሳቅሱት በአንድ ሎት ማለት ነው። ይሄ ማለት የኛ ብር 1000 አፎርድ አያደርግም ይሄንን። ስለዚህ ምንድን ነው የሚደረግልን? 1000 ካለ ለእናንተ ማርጂን ሌቨሬጅ ትመርጡና ማርኬቶች አንዳንዶቹ ሊሚትድ የሚሰጡ አሉ፣ አንዳንዶቹ ደግሞ የተወሰነ የሚሰጡ አሉ። አራት ምናምን ብዙ የሚሰጡ አሉ። አክቹአሊ የዚህ ችግር የለም። ሌቨሬጅ ግን ያው ሪስካቸው ጋር ስለሚያያዝ ነው። ምክንያቱም ሎት ሳይዝ የምንለው ሪስክ ማኔጅመንት የምናደርግበት ነገር ስለሆነ ማለት ነው። ያንን አባስተው ነው ለኛ የሚሰጡ። ገባችሁ? ስለዚህ ያንን አባስተው ስለሚሰጡን ይሄኛ 1000 ይሄ ለምሳሌ 100,000 ከሆነ እንደ ማርጂን ይቆጠራል። ሌቨሬጅ የምናደርገው ይሄንን በ4 እጥፍ በ5 እጥፍ ምናምን እየተባለ ሌቨሬጅ ይደረጋል። ስለዚህ ኢቭን አንዳንድ ብዙ ጊዜ 100,000 ምናምን ብዙ እጥፍ ይሰጣሉ ካለን ሌቨሬጅ አንጻር ማለት ነው። ምክንያቱም ለነሱ አድቫንቴጅ ነው። አንድ 10,000 ለምሳሌ 1000 አካውንት ኖራችሁ 1000 አካውንት ቢኖራችሁ ያን 1000 አካውንት ለምሳሌ ያን 1000 አካውንት በ1000 ራሱ ቢሆን ስንት ነው? 500,000 ነው መሰለኝ።
በአንድ ሺህ ራሱ ቢሆን 100,000 ይሆናል። በአንድ ሺህ ራሱ ቢሆን ማለት ነው። ለምሳሌ ቼክ እናድርግ። ይሄ 1 ሚሊዮን ነው የሚሆነው። 1 ሺህ ከሆነ በአንድ ሺህ የሚሰጣችሁ ከሆነ ለቬሬጁ 1 ሚሊዮን ይሆናል። ይሄ 1 ሚሊዮን ግን እና ኢማጂን እናንተ ያላችሁ 1 ሺህ ነው። የ1 ሚሊዮን እቃ እንገዛለን ያላችሁ ነው። ብዙ ራሳችሁ ላይ ዕዳ እየጫናችሁ ነው። ስለዚህ ይሄንን በአንዴ ስትገዙት በአንዴ በሆነ ሎት ያላችሁ ማርጂን ወደ ያልቃል። ማርጂናችሁ ካለቀ ሌቨሬጅ የለም። ማርጂናችሁ ነው የሚወስነው። ስለዚህ ይሄ ትንሽ ለሪስክ እንትን ስለሚል ሁላችንም ሌቨሬጅ ላይ መጠንቀቅ አለብን። እነሱ ከፍ አድርገው ስለሰጡን ሳይሆን ለእኛ በሚመጥን መልኩ መሆን አለበት የምንመርጠው ሌቨሬጅ ማለት ነው። ስለዚህ ብዙ ላይ አልቆይ እነኝህ ሁለቱ በዚህ መልኩ ተረዷቸው። ሌላው ሁሌም እያንዳንዱ እንቅስቃሴያችሁ ላይ ቴክ ፕሮፊት እና ስቶፕ ሎስ ያው ግዴታ ነው። ስቶፕ ሎስ ምናምን እነዚህ ነገሮች እስኪ በምን እሺ ማርኬት ለምሳሌ ይሄ አፕ ትሬንድ የሆነ ማርኬት ነው። ስለዚህ ስቶፕ ሎስ የምንለው ማርኬቱ ላይክ እነዚህ ነገሮች ካላያችሁ ሌላ ጊዜ እነዚህ እንትኖች ላስረዳችሁ እችላለሁ። አክቹአሊ በጣም ቢጊነር ካልሆናችሁ ታውቁታላችሁ። በጣም ቢጊነር ከሆናችሁ እነዚህ ኮንሰፕቶችን ኮመንት ላይ አሳውቁኝ፣ አስረዳችኋለሁ። ሶ ምንድነው ስቶፕ ሎስ ማለት? ይሄ እስከዚህ ድረስ ያለ ለምሳሌ ፕራይስ እዚህ ጋር የሆነ ስዊንግ ነው ሰው ቢሰራ ይሄ ስዊንግ እስከዚህ ድረስ ፕራይስ ወርዶ ከዚህ በኋላ ካለፈ እኔ ስህተት ነኝ፣ ስለዚህ ፕራይስ ከዚህ ጋር አስወጣኝ። ይሄ ስቶፕ ሎስ ይባላል። ቴክ ፕሮፊት የምንለው ደግሞ እዚህ ጋር ፕራይስ በቃ እኔ የምጠብቀው ፕራይስ እስከዚህ ከሄደ ነው፣ ከዛ ከሄደ ሄድ ወይም እንደፈለገው አድርግ እስከዚህ ነው እኔ ቴክ ፕሮፊት የምወስደው ሳላችሁ ይሄ ቴክ ፕሮፊት ቦታ ይባላል። ይሄ ደግሞ እዚህኛው ደግሞ ምን ይባላል? ስቶፕ ሎስ። እነኚህ ናቸው የሁለቱ እንትኖች። ለምሳሌ ኢንትሪ፣ ኤግዚት፣ ሎንግ ኤንድ ሾርት እነኚህን በዛው ላስረዳችሁ ብዙ እንዳለ። ኤግዚት እና ኢንትሪ ያው ዘ ሴም ቲንግ። ስቶፕ ሎስም ያው እንደ ኤግዚት ነው የምንጠቀመው፣ ምክንያቱም እኛ ማርኬት የፕሮባቢሊቲ ጉዳይ ነው። ወደታችሁ ላይ ሊሄድ ይችላል። እናንተ የገመታችሁት ይሄ ፕራይስ ለምሳሌ እስከዚህ ነክቶ እንደዚህ ይወጣል ብላችሁ ነበር። ፕራይስ እስከ እንደዚህ ከሄደ ይሄ እናንተ ኤግዚት ነው። በቃ እንደ ስቶፕ ሎስ የተቀመጠበት የእናንተ ኤግዚት ነው። እንትንም ከሆነ ኢንትሪ የሚባለው ደግሞ እዚህ ስዋን በቃ ኢንትሪ ይሄ ነው። እዚህ ጋር የጠበቃችሁት በተለያዩ ኦርደር ከዛ ፕራይስ ወደዛ ይወጣል። እነዚህ ኢንትሪ እና ኤግዚት ሴም ቲንግ እንዲህ ነው ዴፊኒሽናቸው። ሌላው ሎንግ ወይ ደግሞ ባይ ወይ ደግሞ ሾርት ወይ ሴል የምንለው አለ። እነዚህ ዴፊኒሽኖች አክቹአሊ ለምሳሌ ሴልን በብዙ የሚተረጉሙት አለ። እኔ እሱ ውስጥ እኔ መግባት ለምን የሚያስፈልግ አይመስለኝም። ለምሳሌ ሾርት የምንለው አንድ ሰው ተበድሮ እንደገና ያን እቃውን ከሸጠ በኋላ ማርኬት እኮ ራሱ ሲስተም ነው፣ እንደዛ ያደርጋል ነው። ዲቴል ውስጥ ነው መግባት ያለብን አይመስለኝም። በቃ ሾርት ከተባለ ፕራይስ ሾርት የሚል ከሆነ በቃ ፕራይስ ወደታች ይወርዳል ነው፣ ሾርት ሴል እያላችሁ ነው። በቃ አሁን እኮ ይሄ ዲጂታል ማርኬት ላይ እኮ የምትይዙት የሚጨብጡት እቃ እኮ የለም አይደል? በቃ ማርኬቱ በኢንስቲትዩሽኖች እንትን ይላሉ። እኛ ትንንሽ ነገሮች ስለሆነ እየገባን ከነሱ ጋር ፕሮፊት እነሱ ባይ እያሉ ከሆነ እኛም አጋጣሚ ባይ ካለን አብረን ባይ እንላለን፣ ሴል ሲሉ ሴል እያለን። ምክንያቱም እነሱ ማርኬቱን ስለሚያንቀሳቅሱት እኛ የምንከፍተው የትኛውንም ያህል ትሬድ እነሱ ማተር ያደርጋቸው ማለት ነው። ስለዚህ በጣም ትንሽ ነው የኛ ፐርሰንት ማለት ነው ሪቴል ትሬደሮች እንዳጠቃላይ። ስለዚህ ያን ያህል ማተር አያደርግም። ስለዚህ አሁን ሾርት ሲሆን ሸጠን ያን ያህል ዲቴል ባንገባ፣ ሾርት ማለት በዚህ ኢንዱስትሪ ቋንቋ ሴል ማለት ነው፣ ሎንግ ማለት ነው ባይ ማለት ነው። እንድትይዙ ፈልጋለሁ ማለት ነው። ሌላው ማርኬት ኦርደር፣ ሊሚት ኦርደር፣ ስቶፕ ሊሚት ኦርደር፣ ቤንዲንግ ኦርደር ምናምን። እሺ እነዚህ ነገሮች እዚሁ ላይ ላሳያችሁ። ሶ የማርኬት ኦርደር አይነቶች አክቹአሊ ላይክ የማርኬት የኦርደር አይነቶች ለምሳሌ እንደተባለው ማርኬት ኦርደር የምንለው አለ። ዚስ ጎልድ ማርኬት ለምሳሌ አሁን እዚህ ጋር ነው ያለው ዛሬ ፕራይስ በቃ ይሄንን ኢንተርናል ወይ ደግሞ ፌር ቫልዩ ጋፕ ምናልባት አዲስ ናችሁ እያልኩኝ እዛ ውስጥ መግባቴ ልክ ላይሆን ይችላል፣ ግን ክሬን እንዲሆንላችሁ ነው ከጋር ሲሆን ብዬ የተወሰነ። ማርኬት ኦርደር ማለት በቃ ማርኬት እዚህ ጋር ገብተናል፣ ኦልሬዲ እንደመጣ እንገባለን። ኦር ደግሞ ይሄ ማርኬት ኦርደር ነው። በቃ ፕራይስ እዚህ ጋር ይሄዳል። እዚህ ጋር ይሄንን ስቶፕ ሎስ እዚህ ጋር እንዳልኳችሁ ቅድም አደረጋችሁ እዚህ ጋር ኢንተሪ ያስቀመጣችሁ እንትና ማስቀመጥ ከሆነ ሊሚት ኦርደር ነው የሚሆነው። ቀጥታ እንደመጣ መግባት ነው። እዚህ ጋር ሲደርስ በቃ ትገባላችሁ። ኦር ደግሞ አይ ፕራይስ ሊሚት ኦርደር ሲባል ደግሞ እንደዚህ ነው። ሊሚት ኦርደር ሲባል ደግሞ እንደዚህ ነው። ፕራይስ በቃ እዚህ ጋር ይመጣል፣ እዚህ ጋር ይመጣል። እሺ ፕራይስ እዚህ ጋር ይመጣል። ሶ አሁን ምን አደርጋለሁ? እዚህ ጋር ይመጣል። እስካሁን አልነካውም። ይሄን ሲነካው ወደ ላይ ይሄድ ይችላል ታለን ይሄ ሊሚት ኦርደር ነው። ወይ ደግሞ ምን እናደርጋለን? ለምሳሌ ደግሞ ማርኬት ኦርደርስ ማነው ስቶፕ
ስቶፕ ማለት ሴል ስቶፕ ኦርደር ሲሆን ለምሳሌ ሴል ስቶፕ ኦርደር ከሆነ ፕራይስ ኦልሬዲ ሴል ስቶፕ ለምሳሌ ፕራይስ በቃ እዚህ ጋር ሲደርስ እዚህ ጋር ወይ ደግሞ እዚህ ጋር ሲደርስ ፕራይስ በቃ ወደታች ይወርዳል፣ ከዚህ በኋላ አይመለስም። ስለዚህ ሴል ስቶፕ እናስቀምጣለን ማለት ነው። በቃ በዛው ይሄዳል፣ ይሄንን ይወስዳል፣ ይሄን ይወስዳል ምናምን ብለን ስናስቀምጥ ይሄ ሴል ስቶፕ ነው የሚባለው። ወይ ደግሞ ሌላው ደግሞ ምን ይባላል? ባይ ስቶፕ ኦርደር ከሆነ ደግሞ ፕራይስ ተመልሶ እዚህ ጋር ከመጣ ፕራይስ እዚህ ጋር ተመልሶ ከመጣ ስለዚህ ይሄንን በዛው ይዞት ይሄዳል ካልን ባይ ስቶፕ ነው የሚሆነው። the same thing እንደዚህ ነው የሚሆነው ማለት ነው። እነኚህ የኦርደር አይነቶች ናቸው። ፔንዲንግ ኦርደር ማለት የሁሉም ሊሚት ኦርደር፣ ባይ ኦርደር፣ ሴሚ ሴል ኦርደር ብዙ ጊዜ እኛ የምንጠቀምባቸው እንደኔም የተወሰኑ ትሬዶች እንደምንሰማው ብዙ ጊዜ እኔ ብዙ ጊዜ የምጠቀመው ለምሳሌ ሊሚት ኦርደር ነው። ማርኬት ኦርደር አንዳንድ ጊዜ፣ ብዙ ጊዜ ግን ሊሚት ኦርደር ነው የምንጠቀመው። ያ ማለት ፕራይስ እዚህ ቦታ ላይ ሲደርስ በቃ ተመልሶ ይሄዳል ብዬ ሊሚት ኦርደር አስቀምጣለሁ። በቃ ይሄ ባይ ለማለት ማለት ነው። ወይ ደግሞ ፕራይስ ሴል ኦርደር ማስቀምጠው ፕራይስ እዚህ ጋር ነክቶ ይመጣል ብዬ ካሰብኩ አሁን ይሄ ፕራይስ እዚህ ጋር ይመጣል ብዬ ካሰብኩ ይሄ ምንድነው እዚህ ጋር ሴል ኦርደር አስቀምጣለሁ፣ እዚህ ጋር ባይ ኦርደር። ብዙ ጊዜ እነኚህ ኦርደሮችን እንጠቀማቸው አይነት ኦርደሮች ናቸው። ፕራይስ ወደታች ይወርዳል፣ ወደ ላይ ይወጣል የሚለው ማለት ነው። እነኚህ ኦርደር አይነቶች ናቸው። ከዛ ብሬክ አውት፣ ፌክ አውት፣ ሬትመንት፣ ሪቨርሳል፣ ኮንሶሊዴሽን ይህንን በማርኬት በእንትኑ ላሳያችሁ በቻርቱ ማለት ነው። እሺ this one ይሄ ፕራይስ አሁን እዚህ ጋር ኮንሶሊዴት እያደረገ ነበረ። ሶ ከዚህ ኮንሶሊዴሽን ምንድን ነው ያደረገው? ኦልሬዲ አፕ ሲሄድ ይሄ በቃ ኦልሬዲ ብሬክ አውት አድርጓል ማለት ነው። ፕራይስ ከዚህ ኮንሶሊዴሽን ወጣ። ይሄ ኮንሶሊዴሽን ከዛ ያው በየእንትኑ ይለያያል። አሁን ለምሳሌ አይሲቲ እንትን ከሆናችሁ እዚህ ጋር የተወሰነ ማኒፑሌት አድርጎችን ስዊፕ አድርጎ ሄዷል ምናምን እንላለን ኦልሬዲ ከኮንሶሊዴሽን ሲወጣ ማለት ነው። በሌላም ደግሞ ብሬክ አውት የራሱ ስትራቴጂም ነው፣ ግን እንደ ብዙ ጊዜ እንላለን ብሬክ አውት አድርጎ ሄዷል ተመለሰ እንትን አለ የምንለው ማለት ነው። ዲስዋን ይሄ ለምሳሌ ይሄንን ስዊንግ ከወሰደ በኋላ ፕራይስ ምንድን አደረገ የምንለው ሪትሬስመንት አደረገ እንላለን። ኮንሶሊዴሽን ይሄን አንዳንድ ይሄ ኤክስፓንሽን ነው። ከዚህ ከኮንሶሊዴሽን በኋላ ፕራይስ ኤክስፓንድ አደረገ፣ ከዛ ሪትሬስ አደረገ ማለት ነው። እነኚህ ናቸው በማርኬቱ ሳስረዳችሁ ማለት ነው። ሪትሬስመንት፣ ሪቨርሳል የምንለው ኮንሶሊዴሽን ሴም ቲንግ ነው። እነኚህ ናቸው ማለት ነው። ኒው ኢቨንት ኢኮኖሚካል ካላንደር እነኚህ ያው ትሬደር ስትሆኑ ግዴታ ነው ይሄንን የምንጠቀመው። በዚህ ፎሬክስ ፋክተር የሚባል አለ። ስለዚህ በዚህ ነው ኒውስ የምናየው። ቀጣይ አሁን ለምሳሌ ቀጣይ ሳምንት ጂቢፒ፣ ዩኤስዲ ምናምን ዩሮ አሉ ኒውሶች። እነኚህ ኒውሶች የኢኮኖሚክ ካላንደር እናያለን። ጂኦ ፖለቲክስ እናያለን። ለምሳሌ አሁን ባለንበት ይሄን ቪዲዮ በምቀርጽበት ሰዓት ማርኬቱን አብዛኛው ሰዓት እያንቀሳቀሰ ያለው ጂኦ ፖለቲክስ ነው። የትራምፕ እና የኢራን ጉዳይ በየቀኑ አዳዲስ ነገር ያወራሉ። አንድ ፖስት በተደረገ ቁጥር ማርኬቱ ወደ ላይ ወደ ታች ይላል። ይሄን በምሰራበት ሰዓት ይሄ ኒውስ እና ኢኮኖሚክ እንትን የራሳቸው እንትን ያስፈልጋቸዋል፣ የራሳቸው ጥናት ያስፈልጋቸዋል። ኒውስ ለማድረግ ትሬድ ለማድረግ የምትፈልጉ ከሆነ ባታረጉም ያው ግዴታ ማየት ያለባችሁ ነው። ቴክኒካል ብቻ እንትን አይደለም። የትኛው ቴክኒካል እውቀት ካላችሁ ትራምፕ ትዊት ካደረገ አለገም ምንም የምታመልጡበት ጉዳይ የለም። ስለዚህ በዛ አንግል ኢኮኖሚካል እንትኖች እነኚህን በዝዝ ነው የምናየው። ከዛ ጋር የተገናኙ ብዙ ነገሮች አሉ። ኤምሲ ምንድነው፣ ሲፒአይ ምንድነው ምናምን የምንል ከሆነ ውስጥ ብዙ አለ። ከሱ ጋር የተገናኙትን ማየት ያስፈልጋል። ሪስክ ማኔጅመንት፣ ሪስክ ቱ ሪዋርድ አራር ምንድነው? ያው ይሄ ገንዘብ እኛ ሪስክ ማለት ለማርኬቱ ስንት አግኝተን ስንት ሰጠን ስንት ነው የምናገኘው? $10 ሰጠን 20 10 ሰጠን 30 እነኚህን ይሄ ሪስክ ማኔጅመንት ይሄ ነው። ስንት ብናጣ ነው ስንት እንትን ነው የምንለው ማለት ነው። ባክ ቴስት እና ፎርዋርድ ቴስቲንግ ማለት ሌላ ሞክም የሚባል አለ። አክቹአሊ ሞክ ቴስቲንግ የሚባል አለ። ባክ ቴስት ማለት ያው ኦልሬዲ የነበሩ ታሪኮችን የነበሩ ሂስትሪዎችን ማጥናት ነው ኦልሬዲ። ፎርዋርድ ቴስቲንግ ማለት ማርኬቱን እያያችሁት ማለት ነው። በቃ እያያችሁት ምንድነው እያደረገ ነው ምናምን የሚለውን ሲከፍት ሲዘጋ ምናምን የሚለውን ፎርዋርድ ቴስቲንግ ይባላል። ሞክ የምንለው ደግሞ ኦልሬዲ ላይቭ አትገቡትም ትሬዱን፣ ግን እንደዚህ ላይክ ማርኬቱ ላይ እንትን ታስቀምጣላችሁ። ለምሳሌ ይሄ ማርኬት በቃ አሁን ይሄ ማርኬት ነው። በቃ ይሄንን እዚህ ጋር ማርኬቱ እዚህ ጋር የተወሰነ ስዊፕ አድርጓል፣ እስኪ ይወጣል በጣም ብላችሁ ማርኬቱ ላይ በቃ እዚህ ላይ እንደዛ አድርጋችሁ ጠብቁታላችሁ። ስቶፕ ሎሱ እዚህ ጋር ቢሆን ኦኬ፣ ስለዚህ ታርጌቱ እዚህ ጋር ነው፣ ግን አትገቡትም። ዝም ብላችሁ ይሄን አስቀምጣችሁ ነው የምታዩት። ይሄ ሲሆን ሞክ የምንለው አለ ማለት ነው። ይሄን ብዙ ጊዜ አድርገዋል። ይሄ ማርኬት እንዲህ ሊያደርግ ይችላል ነው የሚለው። ሌላው ዲሞ ነው። ዲሞ ላይቭ አካውንታችን አይነት ሁለት ነው የሚሆነው። ያው ጀማሪ ስንሆን ዲሞ ላይ ላይቭ፣ ከዛ ላይ ወደ ላይቭ ደግሞ እንሻገራለን። ይሄ ዲሞ ማለት መለማመጃ ነው በቀላል አማርኛ። ላይቭ አካውንት ማለት ደግሞ ራሳችን ዲፖዚት አድርገን የራሳችንን $10 እንደ ብሮከሩ እንደሚፈቅድልን የራሳችንን አቅማችን የምናደርገው ላይቭ አካውንት ይባላል።
ይሄ ሲዝን አለ ኤዥያ፣ ለንደን፣ ኒውዮርክ እነኚህ የማርኬቱ የሚከፈቱበት ናቸው። ኤዥያ ምን ምን ይይዛል? ለንደን አለ የራሱ ለንደን አፍተር ምናምን፣ ኒውዮርክ ደግሞ ፒኤም እና ኤም አለው። እነሱ የራሳቸው ሲዝን አላቸው። ለምሳሌ አይሲቲ ትሬድ ከሆናችሁ አይሲቲ የራሱ ሲዝኖች አሉ። እነሱንም ማጥናት ያስፈልጋል። ሌላው ሜጀር ፔር፣ ማይነር ፔር፣ ኤግዞቲክ ፔር የሚባሉ አሉ። ሜጀር ፔር ማለት ኦልሬዲ እንትን ያለባቸው ናቸው። ዩኤስዲ ትልልቅ ፔሮች፣ ትልልቅ ሀገሮች ፔሮች ናቸው። ለምሳሌ ዩኤስዲ፣ ጂቢፒ ዩኤስዲ እነኚህ ምንድን ናቸው? ሜጀር ፔር ናቸው የምንላቸው። ማይነር ፔር የምንላቸው ደግሞ ለምሳሌ ከዩኤስዲ ጋር እንትን ያሉ ለምሳሌ ምን አይነት ጥቀስላችሁ? ኦኬ ሌት እስኪ ለምሳሌ ምን አለ ማይነር ፔር? እሺ ዩኤስዲ ለምሳሌ ከእንትን ጋር የማይገናኙ ለእንትን ይሄ እነኚህ ሜጀር ፔር የሚባሉ ከዩኤስዲ ጋር የሚገናኙ ናቸው። ማይነር የምንላቸው ደግሞ ከዩኤስዲ ጋር የማይገናኙ ለምሳሌ ምን አይነት ፔሮች? ኤዩዲ ጂፒዋይ እነኛው ለምሳሌ ትሬደብል ናቸው፣ ግን ከእንትን ጋር ይገናኙ ማይነር ነው የሚባለው ከእንትን ጋር ይገናኙ። እነዚህ ፔሮች ከዩኤስዲ ጋር አይገናኙም፣ ከዩኤስዲ ጋር አይገናኙም፣ ግን ትሬደብል የሆኑ ፔሮች ናቸው። ምን እንደሚባሉት ማይነር ፔር ነው የሚባለው። ኤግዞቲክ ፔር ማለት ለምሳሌ ከዩኤስዲ ከጃፓን ከኢኮኖሚያቸው አንጻር እንትን ያሉ ኤግዞቲክ ፔር ይባላሉ። እነኝህ ትንሽ ትሬድ ለማድረግ ናቸው። ስፕሬዳቸው ምናምን ብዙ ስላልሆነ ብዙ አይመቹም እና ኤግዞቲክ ፔር ይባላሉ። እኛ ብዙ ጊዜ አብዛኛው ብዙ ትሬደር የሚያደርገው ሜጀር ፔር ነው ማለት ነው፣ ትሬድ የሚያደርገው ማለት ነው። ሜጀር ፔሮችን የሚያደርገው አክቹዋሊ ለምሳሌ ፔር ሲባል ይሄ ግዴታ ምናምን አይደለም። ለምሳሌ ትልልቅ እንትኖች አሉ። ለምሳሌ ዩኤስ ኦይል አሁን ለምሳሌ ይሄ ትልቅ እንትን ነው፣ ትሬደብል የሆነ እንትን ነው ለራሱ አንድ የፎሬክስ እንትን ነው፣ ከኮሞዲቲ ጋር የሚያያዝ ማለት ነው። ሌሎችም አሉ እንደዚህ ሜጀር ሲባል እነኚህ ለምሳሌ ዩጂፒ ዋናው ሌሎች ይኖሩታል ማለት ነው። ሌላው ቤዝ ካረንሲ እና ኮታ ካረንሲ ነው። ስለዚህ ለምሳሌ ዩሮ ዩኤስዲ ብለን እዛ ዩሮ ዩኤስዲ ብለን ስለዚህ ዩሮ ምንድነው? ቤዝ ካረንሲ ነው። ይሄ ቤዝ ካረንሲ ነው። ዩኤስዲ ከሆነ ደግሞ ስለዚህ ይሄንን ብዙ ጊዜ ትሰሙታላችሁ። ቤዝ ካረንሲ እና ኮታ ካረንሲ የሚባለው ይሄንን እንደዛ ልትረዱት ትችላላችሁ። ቤዝ ካረንሲ እና ኮታ ካረንሲ የሚለው። ሌላው እሺ ስካልፕ እነኚህ እንትኖች አይነት ናቸው፣ የተለያዩ ስካልፕ አይነቶች ናቸው። ምን አይነት ትሬደር ነው የሚባለው? ስካልፕ ታደርጋላችሁ 1 ሚኒት ላይ ምናምን የተወሰነ እስከ 15 ደቂቃ ምናምን ያደርጋችሁ ይበዛ 31 ሀወር እና ብዙ ጊዜ ስካልፒንግ እንደዛ ነው። ዳይ ትሬደር ከሆነ ያው ዳይ ትሬደር ማለት አንድ ቀን ትሬድ ከፍቶ በዛው ፖዚሽን ወይ ደግሞ በዛው ሲዝን ሲዘጋ ዳይ ትሬድ ይባላል። ስዊንግ ከሆነ እስከ ዊክሊ ምናምን የሚጠብቅ ሰኞ ገብቶ ሊሆን ይችላል እስከ ዓርብ ምናምን ብዙ ጊዜ አንድ ዊክ ምናምን የሚያደርጉ ናቸው። ፖዚሽን ከሆነ ግን ከዊክ መንዝሊ ምናምን የሚያቆይ ሲሆን ፖዚሽን ትሬደር ይባላሉ። ሌላው ምን አይነት ትጠቀማላችሁ የሚለው ፋንዳሜንታል ቴክኒካል አናላይሲስ ምናምን ነው። ስለዚህ ፋንዳሜንታል ምናምን ከሆነ ኢኮኖሚ ጋር የሚያዙ የፖለቲካ የሴንትራል ባንኮችን ዳታ የሴንትራል ባንክ ሲኦች ምናምን እነሱ የፖለቲከኞች ምናምን ይህ ሲሆን ፋንዳሜንታል ነው የሚሆነው። ፋንዳሜንታል ነው አደጋቸው የሚባለው ማለት ነው። ቴክኒካል ከሆነ ኦብቪየስሊ ያው ብዙ አይነት ቴክኒካል ስትራቴጂዎች አሉ። ፕራይስ አክሽን፣ ብሬክአውት፣ ኦሲዚ፣ ሲኤምቲ፣ አይሲቲ ምናምን እየተባሉ ብዙ አሉ። እነሱን እንትን ከሆነ ቴክኒካል አናላይሲስ ነው የሚባለው። ሲኤምቲ ማለት ማርኬቱ ሳይኮሎጂ ነው። ማርኬት ሳይኮሎጂ ሲባል የትሬደሮችን ትሰማላችሁ፣ ወሬ ነው የምትሰሙት በደንብ ማለት ነው። ቴክኒካል ትንሽ እንትን ይላል፣ ግን ሞር ኦፍ የማርኬቱን ሳይኮሎጂ ማርኬቱን እንትን ይላል። ጎልድ በዚህ ሰሞን ይጨመር እንደዚህ ነው ምናምን እየተባለ ሴንቲመንታል ታደርጉታላችሁ ማለት ነው። የትሬደሮችን ሁኔታ ምናምን እያጠናችሁ ማለት ነው። እና ዲስ በጣም ዲቴል የገባ እንትን ነው እያስባለሁ ቤዚክ የሆነ ቴርሚኖሎጂዎች። ስለዚህ ይህንን ይመስላል ለዛሬ ያለው እንትን። ምናልባት ሌሎችንም ቀስ እያልኩ የምጨምር ይመስለኛል ማለት ዲቴል ጋር የምገባቸው ነገሮች ይሆናሉ። ይሄ እንደ ቢጊኒንግ ነው። ስለዚህ ይሄ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሌላ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ሌላ ቪዲዮዎችንም እሰራለሁ ብዬ አስባለሁ። በደንብ ከሳይኮሎጂ ጋር ቴክኒካል ፓርቶችን እንትን ብቻ ሳይሆን ጀማሪ ከሆናችሁ ያው
ቴክኒካል ብቻ ነገሮች ሳይሆን ሳይኮሎጂዎችንም ለማጥናት ሞክሩ። እንደወደዳችሁ ተስፋ አደርጋለሁ። ማሻሽለው ነገር ካለ ኮሜንት ላይ አሳውቁኝ። ለዛሬ በዚህ ይበቃናል። አመሰግናለሁ። መልካም ጊዜ